የመራጮች ምዝገባ ቀን ተራዘመ። የኢትዮጵያ ምርጫ ቦርድ የዘንድሮ ሰባተኛው ሀገራዊ ጠቅላላ ምርጫ ለማከናወን ከየካቲት 28 እስከ መጋቢት 28 በእቅድ ደረጃ የተቀመጠው ለአንድ ወር የሚቆይ የመራጮች ምዝገባ እየተከናወነ መሆኑ ይታወቃል። በአሁኑ ሰዓትም እንግዲህ የመራጮች ምዝገባ ቀን እየተገባደደ መሆኑን ተከትሎም ከሰዓታት በፊት የኢትዮጵያ ምርጫ ቦርድ ባወጣው መግለጫ በአንዳንድ አካባቢዎች የዘንድሮ ሰባተኛው ሀገራዊ ጠቅላላ ምርጫ ለማከናወን በዲጂታል በመታገዝ የመራጮች ምዝገባ እየተከናወነ መሆኑን ተከትሎም በአንዳንድ አካባቢዎች የኢትዮጵያ ምርጫ ቦርድ ባስቀመጠው እቅድ መሰረቱን አለመከናወኑን ተከትሎ እንግዲህ የእቅዱንም ለማሟላት የኢትዮጵያ ምርጫ ቦርድ ተጨማሪ ቀናቶችን እቅዱ መሰረት ለማሟላት እንግዲህ አስፈላጊ ሆኖ በመገኘቱ የመራጮች ምዝገባም ከየካቲት 28 እስከ መጋቢት 28 የነበረውን የመራጮች ምዝገባን ከሰዓታት በፊት ባወጣው መረጃ ማራዘሙን አሳውቋል። በዚህም መሰረት እንግዲህ የመራጮች ምዝገባም ለቀጣይ ከሚያዝያ 14 የሚቆይ መሆኑን የኢትዮጵያ ምርጫ ቦርድ አሳውቋል። መራጮችም እንግዲህ የመምረጥ መብታቸውን ተጠቅመው በፍላጎታቸው የመራጮች ምዝገባን ለተጨማሪ መራጮችም እስከ ሚያዝያ 14 ቀን መሆኑን አውቀው የመራጮችን ምዝገባ ማከናወን የሚችሉ መሆኑን የኢትዮጵያ ምርጫ ቦርድ ከሰዓታት በፊት ባጋራው መረጃም አሳውቋል።